በዚህ ቪዲዮ እነዚህን ሰርቲፊኬቶች እንዴት በነፃ እንዳገኘው የማሳያችሁናል። ፕላስ እናንተም ተምራችሁ እንዴት ሰርቲፊኬቶችን በነፃ ማግኘት እንደምትችሉ የማሳያችሁ ይሆናል። እዚህ ሳይት ላይ የተለያዩ ኮርሶችን ማግኘት ትችላላችሁ። ለምሳሌ ዌብሳይት ዲቨሎፕመንት፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ እንዲሁም ዲጂታል ማርኬቲንግ። እናንተም ስቴፕ ባይ ስቴፕ እንዴት ተምራችሁ ሰርቲፊኬት ማግኘት እንደምትችሉ ከሬጂስትሬሽን እስከ ሰርቲፊኬት የማሳያችሁ ይሆናል። በመጀመሪያም ጉግል ላይ ትገቡና coursera.org ብላችሁ ሰርች ታደርጋላችሁ። ክሊክ ታደርጉና ትገባላችሁ ማለት ነው። ከገባችሁ በኋላ በኢሜይላችሁ ሳይን አፕ ታደርጋላችሁ ማለት ነው። ሳይን አፕ ስታደርጉ በጣም መጠንቀቅ ያለባችሁ ነገር ምንድነው? የመጀመሪያው ኢሜይላችሁን ኮሬክት የሆነ ኢሜይል አስገቡ፣ ሁሉ ጊዜ የምትጠቀሙትን። ፕላስ ደግሞ የአያትና የእናንተን ስም ብቻ ነው መጻፍ የምትችሉት። ምክንያቱም ሰርቲፊኬቱ ላይ የሚቀመጠው የአያታችሁና የእናንተ ስም ነው ማለት ነው። ስለዚህ ትክክለኛውን የሆነ ስፔሊንግ የያዘ ስማችሁን በደንብ መጻፍ ይኖርባችኋል ማለት ነው። ስለዚህ የኔን እንደምታዩት ሳይን አፕ አድርጌያለሁ። መጀመሪያ ሳይን አፕ ስላደረኩኝ ሳይን አፕ አላደረኩም ሎጊን ነው የሚለው። እንደምታዩት ሎጊን አድርጌያለሁ። እዚህ ጋር ብዙ ኮርሶችን ማግኘት ትችላላችሁ። ስለዚህ ጉግል የሚሰጠው አለ፣ IBM እና የተለያዩ ዩኒቨርሲቲዎችም እዚሁ ላይ ኮርሳቸውን ይሰጣሉ ማለት ነው። በመጀመሪያም እዚህ ኤክስፕሎር የሚለው ላይ ትሄዳላችሁ። ኤክስፕሎር የሚለው ላይ ስትሄዱት የመጀመሪያው ምርጫ ስታዩት ቴክ ፍሪ ኮርስ የሚል አለ። እሱን ክሊክ ስናደርግ ነፃ የሆኑ ኮርሶችን ያሳየናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ብዙ አይነት ኮርሶች በነፃ መማር ትችላላችሁ። እንደምታያችሁ ስለ ቢዝነስ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ እንዲሁም የተለያዩ እንትኖችን መማር ትችላላችሁ ማለት ነው። ይሄንን እናንተ በደንብ እየገባችሁ መመልከት ትችላላችሁ። እኔ አሁን ምንድነው አንድ ስፔሲፊክ የሆነ ኮርስ አፕላይ ሳደርግ በደንብ አሳያችኋለሁ። በዚህ አይነት ወይ ነው ለሁሉም አፕላይ ማድረግ የምትችሉት። አሁን እኔ አፕላይ ማድረገው ወይ በግራፊክስ ዲዛይን ኦር ቪዲዮ ኤዲቲንግ ነው አፕላይ ማድረገው። ስለዚህ እናንተ በምትፈልጉት ኮርስ ላይ ይሄንን አፕላይ ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ እኔ ግራፊክስ ዲዛይን ነው መማር የምፈልገው ብል እዚህ ጋር ተመጡና ሰርች ባሩ ላይ ተመጡና ግራፊክስ ዲዛይን ብላችሁ ሰርች ማድረግ ነው። እንደዚህ ስትሉት ይሄው እዚህ ጋር ይመጣላችኋል። የመጀመሪያውን ክሊክ ታደርጋላችሁ። ስለዚህ ይሄውና መጣ ስለ ግራፊክስ ዲዛይን ያላችሁን ይሄው እዚህ ጋር ካሊፎርኒያ ኢንስቲትዩት ነው የሚሰጠው ኤንድ ጉግል የሚሰጠው አለ። እንዲሁም የተለያዩ ካምፓኒዎች የሆነ ዩኒቨርሲቲ ኦፍ ሲድኒ ስለ ግራፊክስ ዲዛይን የሚሰጠው አለ። የምትፈልጉትን አይታችሁ ክሊክ ታደርጋላችሁ ማለት ነው። የመጀመሪያው ማየት ያለባችሁ ምንድነው ሬቲንጋቸውን ማየት ነው። ሬቲንጋቸውን እንደምታዩት ጥሩ የሆነ ሬቲንግ ያለውን ታያላችሁ። ፕላስ ደግሞ የሚወስደውን ጊዜ ታያላችሁ። እንደምታዩት እዚህ ጋር ከ3 እስከ 6 ወር ነው የሚፈጀው ይላል። እንዲሁም ደግሞ ሌሎችም እንደዛ አሉ ማለት ነው። በአንድ ወር ውስጥ የሚያልቅ አለ፣ በ3 ወር እንደምታዩት እዚህ ጋር ከ1 እስከ 3 ወር የሚያልቅ አለ። ሁለተኛው ማየት የምትችሉት ምንድነው ለቢግነር ከሆናችሁ ለቢግነር የሚሆን ነው ወይ። ስለዚህ አሁን እኔ የኛውን ክሊክ ላድርግ። ክሊክ ሳረግ እንደምታዩት ወደ ቀጥለው ኮርስ ይወስደኛል ማለት ነው። የኮርሱ ዲስክሪፕሽን ወዳለበት ይወስዳል ማለት ነው። ስለዚህ እንደምታዩት የኮርሱ ዲስክሪፕሽን ወዳለበት ይሄዳል። ስለዚህ ታይትሉ ምንድነው ግራፊክ ዲዛይን ስፔሻላይዜሽን ነው የሚለው። ስለዚህ እዚህ ጋር በደንብ ማንበብ ትችላላችሁ። ዲስክሪፕሽኑን ምን ያህል ጊዜ ይወስዳል፣ ስለ ኮርሱ በደንብ ማንበብ አለባችሁ። ለምሳሌ ምንድነው 5 ኮርስ ሲሪስ ነው ያለው። ሬቲንጉን ታያላችሁ። ቢግነር ሌቭል ነው፣ 2 ወር ሊወስድ ይችላል። ፍሌክሲብል የሆነ ስኬጁል ነው ያለው ማለት ነው። ስለዚህ በእናንተ ላይ ነው የሚወሰነው። አንድ እነሱ ፍሪ ኮርሱን ሲያደርጉላችሁ እናንተ በምትወስዱት ሰዓት ነው የሚወሰነው ማለት ነው። ሰርቲፊኬቱ ምንድነው ሼር መደረግ ይችላል። ለምሳሌ ፖርትፎሊዮአችሁን ሰርታችሁ ሊንክድኢን ላይ ሼር ማድረግ ትችላላችሁ። የኛውን ሰርቲፊኬት ማለት ነው። የተለያዩ ፕላትፎርሞች ላይ ሼር ማድረግ ትችላላችሁ። ስለዚህ ይህንን ሴክሽን በደንብ ካያችሁ በኋላ ምንድነው የምታደርጉት? ወደ ላይ ትሄዳላችሁ። ፋይናንሻል ኤድ አቬሌብል የምትለውን ሊንክ ክሊክ እናደርጋለን ማለት ነው። ይህ ማለት ምንድነው ፋይናንሻል ኤድ እንጠይቃለን። ያ ማለት ገንዘብ መክፈል እንደማንችል እና ምንድነው ኮርሱን በነፃ ይሰጠድ አይነት ነገር እንጠይቃለን ማለት ነው። ቅድም እንዳልኳችሁ እዚህ ጋር ኮርስ 1 አለ፣ 2 አለ፣ 3 4 5 እስከ 5 አለ ማለት። ስለዚህ የመጀመሪያውን ኮርስ ክሊክ ታደርጋላችሁ። ኔክስት የሚለውን እነካና ወደ ኔክስት እንሄዳለን ማለት ነው። እዚህ ጋር ምንድነው አፕሊኬሽን ካንቴክ ወደ 16 ቀናት ሊፈጅ ይችላል ይላል። ማለትም እኛ የምናስገባውን ፋይናንሻል ኤድ የምንመልሱበት ከ15 ቀን በኋላ ኦር ከ2 ሳምንት በኋላ ነው ማለት ነው። ያዩትና ምንድነው የሚያደርጉት የጻፍናቸው ሌተሮች ያዩትና እንደማንችል ሲረዱት ምንድነው ኢሜል ያደርጉልናል፣ ፍሪ ያደርጋሉ ማለት ነው።
እንደምታዩት ሴሌክትድ የሆነው ኮርስ ይሄኛው ነው። ኮንቲኒው ቱ ዘ አፕሊኬሽን እንላለን፣ ክሊክ እናደርጓለን ማለት ነው። ክሊክ ካደረግን በኋላ የመጀመሪያው ስቴፕ ይመጣል። ስቴፕ 1 ምንድነው የሚሆነው? የመጀመሪያው እነዚህን ሴሌክት ታደርጋላችሁ። ኮሌጅ ዲግሪ፣ እነዚህ ምንድናቸው? ስለራሳችሁ ነው የምትጽፉት። አኑዋል ኢንካም 15 እንላለን። ኦር ዜሮ ማድረግም ትችላላችሁ። እዚህ ጋር አንኢምፕሎይድ ነኝ እኔ ላለው፣ ምክንያቱም ምንድነው አፕሊኬሽናችን ተቀባይነት እንዲኖረው ማለት ነው። ሪዝን ዩ አፕላይ ፎር ኤድ ይላል ማለት ይሄ ማለት ምንድነው ፋይናንሻል ኤዱን የፈለጋችሁት ነው ማለት ነው። ጽፋለው ማለት ነው። ለምሳሌ አሁን I am requesting financial aid because I want to improve my resume and add ስለራሳችሁ ኮርሱን ተምረን እንደዚህ ሪዚዩሜን ከፍ ለማድረግ እና ስኬል ለማሻሻል አይነት ነገር ትላላችሁ። መጨረሻ ላይ አፎርድ ማድረግ እንደማትችሉ በደንብ እዚህ ላይ ታሳያችላችሁ ማለት ፓራግራፍ የምትመስል ለራሳችሁ ትጽፋላችሁ ማለት ነው። ይሄንን ዳይሬክት መጠቀም ትችላላችሁ። ፓራፍሬዝ አድርጋችሁ ኦን ታደርጋላችሁ። እኛን ቦክስ ኦን ታደርጋላችሁ። ዘን ኔክስት ትላላችሁ ማለት ነው። ሁለተኛው ስቴፕ የመጀመሪያው ጥያቄ how much can you pay for your selected course ይላል። እኛ ደግሞ በዜሮ ነው መውሰድ የምንፈልገው። እኛን ዜሮ እናደርጋታለን። ዜሮ እናደርግና እዚህ ጋር ተመጡና how will your selected course help with your goals ይላል። ስለዚህ እዚህ ጋር ወደ 150 የምትጠጋ ወርድ ቀለል ያለች ከጎላችሁ ጋር፣ ምክንያቱም ይሄን ኮርስ በመውሰድ እንደዚህ ያሻሽላለሁ ብላችሁ ትጽፋላችሁ ማለት ነው። ከጻፋችሁ በኋላ እነዚህን ቦክሶች ቲክ ታደርጋላችሁ። please type the following sentence ይላል። ስለዚህ I agree to the term above የሚለውን ራሷን እቺኛዋን ኮፒ አድርጋችሁ ወደ ታች ትሞላላችሁ ማለት ነው። ራሷን ታስገቡና እቺን ቦክስ ክሊክ ታደርጋላችሁ ማለት ነው። ዘን እነዚህን ክሊክ ታደርጋላችሁ። ካደረጋችሁ በኋላ I agree to the term above የሚለውን ክሊክ ታደርጉና ሪቪው ትላላችሁ ማለት ነው። ይሄኛው ሪቪው ስትሉት የሚያደርገው ሁለቱን ስቴፖች ትጨርሳላችሁ። ቀጥታ የእናንተ ኢሜል እነሱ ጋር ይደርሳል ማለት ነው። ይሄኛውን ፋይናንሻል ኤድ አፕላይ ካደረጋችሁ ከ15 ቀን በኋላ ወይም ከሁለት ሳምንት በኋላ እነሱ ቀጥታ ኢሜል ያደርጓቸዋል። ያ ማለትም በኢሜላችሁ ምን ይላሉ? ያው የጠየቀው ፋይናንሻል ኤድ አፕሩቭ ስለተደረገ ገብተህ ኮርሱን መውሰድ ትችላለህ ይላሉ ማለት ነው። ቀጥታ መታችሁ በኢሜላችሁ ሎጊን በማድረግ ኮርሱን መውሰድ ትችላላችሁ ማለት ነው። ስትመጡ ማግኘት የምትችሉት መንገድ ነው። ስለዚህ ማይ ፐርቼዝ ውስጥ ስትገቡ የሚመጣላችሁ የፔመንት ሂስትሪ አለ። ስለዚህ እዚህ ጋር እንደምታዩት ፋይናንሻል ኤድ የሚል አለ። ስለዚህ እሱ ጋር ፋይናንሻል ኤድዋን ክሊክ ስታደርጉ ይሄውና አፕሩቭ ይሆናል ማለት ነው። ስለዚህ እዚህ ጋር መታችሁ ክሊክ አድርጋችሁ መማር ትችላላችሁ ማለት ነው። ታዩት ብዙ ኮርሶችን እዚህ ላይ ወስጃለሁ ማለት ነው። ስለዚህ እናንተም እንደዚህ አድርጋችሁ መማርና ሰርቲፊኬት ማግኘት ትችላላችሁ። የመጀመሪያው የተማርኳቸውን ኮርሶች ላሳያችሁ። ለምሳሌ እዚህ ጋር መጥቼ ፕሮፋይል ላይ ክሊክ አደርጋለሁ። ካደረኩ በኋላ እዚህ ጋር አኮምፕሊሽድ የሚለውን ክሊክ አደርጋለሁ ማለት ነው። አኮምፕሊሽ የሚለውን ክሊክ ሳደርግ የጨረስኳቸውን ኮርሶች ያሳየኛል ማለት ነው።